ምን ያው መቼ አውርቼበት ነው የኔ ካርድ ሹዲ ቢስቦች እንግዲህ የኔ ሽሮ ይችን ትመስላለች ማለት ነው። በማንኪያ ዛቅ እንደዚህ ብሎ ነው ሲበላ የሚጣፍጠው ማለት ነው። እስኪ እዩት። ሹዲ ቤተሰቦች አሁን እንግዲህ ትንሽዬ ቁርስ ምሳ ልሰራ ነው። ምሳው ደግሞ ትንሽዬ ጥቅል ጎመን ነበረ። እሷን በሽሮ አድርጌ በሽሮ አሳልፌ ልሰራ ነው ማለት ነው። ለምን አሁን እንዲህ አድርጋችሁ ታቆላላችሁ። ለማንኛውም እንዲህ አድርጋችሁ ታቆላሉና እንዲህ አድርጋችሁ ያቆላላችሁ ሙጫ ዘይት ታረጋላችሁ በሙጫዋ። ከዛ እንዲህ አድርጋችሁ ትንሽ ዘይት ታረጋችሁ በኋላ ትገጥሙታላችሁ። እሺ ቤተሰቦቼ እንግዲህ እንደምታዩት በዚህ መልኩ ሽንኩርቱ ኪሳራ ሁላችሁ ሽንኩርቱ አረረ። ትንሽ የበርበሬ ታረጋላችሁ። እንዲህ ታረጉና ብዙ አላረረም። ያው ግን ሊያረብኝ ቆይ ታረጉና አለ የተባለችውን ጥቅል ጎመን እንዲህ ትጨምራላችሁ። ግጥሙን አጣሁት እንዴ ይሆናል። አይን ያላየው ማለት የልቤ አይን ልብ ያላየ አይን ቢያዩ አጠቃቀሚው ልብ እንዲህ ታረጉና እንዲህ አድርጌ ነጭ ሽንኩርት ጨመርኩኝ። አሁን እንግዲህ ያለችውን ሽሮ ጨምራለሁ። እንዲህ ታረጉና ሽሮአችሁን ጨመራችሁ በኋላ እንዲህ ታረጓታላችሁ። እቴዬ ሽሮን ማለት ነው። እንዲህ መሰል አብራችሁ እንዲህ ተጋቢኖ ማለት ተጋቢኖ ይሄ አልተፈለጠም፣ መፈለጥ ነበረበት። እንዲህ የምታዩት እንግዲህ ትንሽዬ ሽንኩርቱ ገባ ያለው ዳውን ምልክት አለው። ይሄ ለምልክት ነው። አሁን ስትፈላ ደግሞ ታያታላችሁ ማለት ነው። በደንብ ተብሎ ይመሳሰላል። እንዲህ ብሎ አሁን ወፈር ትላለች። ሆናት እስኪ የቀመሳችሁ ሰዎች ሰርታችሁ ቀምሳችሁት ከሆነ እስኪ ንገሩኝ። የተልባውንም ማሳይነ ብላችኋል። ተልባውን ስለሌለኝ ነው፣ ሲኖረኝ ያሳያችኋለሁ። ነይ ነይ እታች ነይ ነይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንግዲህ የአብዱረዛቅ ጥጃ በባለፈው ገዛሁለት ያልኳችሁ ጥጃ ይችናት ማለት ነው። እስኪ ገምቱ ማለት ነው። እንደምታውቀው 600 ብር ነው የተገዛው። ይሄ ጨው በፊት 1 ብር 2 ብር ቆይ የሚገዛ አንጣላት። ሙቅ ነው እንዲሄኛው አንጣ ጨምረላት እና በዚህ
ነይ ጠጪ ታይ እንጂ አረጋኝ እንጂ ነይ አራ ጉዱ አይሽን እንዳይግላት እስኪ ያዝላት ልጅ እንዴት አያችኋት? ምርጥ ጥጃ ለማዲያ በጣም ገራም ምስኪንዬ ናት። ገምቱ እስኪ ስንት እንደተገዛች። ቆይ እንታ ልጅ ማራቆ 18000 እንጣስኝ እንጂ 18000 ወገድ ተንከባከብ ጥጃህን። ውሃን ጠጣት። ትዲያን ጠጣት። አሁን ምን ያረጋኝ ነው? ለሰ ሁሉ ሳይሞላ ትነሳለኝ። አንተ ወዲህ ሳይ አይዲ አንተ ይሄድ ያጥግባት። ተነስ። እንግዲህ ይሄ ሁሉ ለእናንተ አሳያለሁ ብዬ አይደለ ገደል ዲወልኩት ቅመሜን። አይ ይሄ ቀጠና ቅመም የቀጠና ቅመም ነው የምወዳቸው። አነሰ እንዲያትሉ ሽሮ ሙጫ ነው። ሽሮይቱ ሙጫ ናት። አነሰ እንዲያትሉ ደግሞ ውሃው ሳይደርቅ አረኩት። የኔ ነገር መቼም ይደርቃል። ግድ የለም እንጂ ሞቅ ሞቅ አለ ይበቃዋል። ይሄ ደግሞ እንደምታወሱት ነው። ሞቅ ሞቅ ይላል። ይሄ ኮረሪማ ነው። ይሄ ነጭ አዝሙር ነው። ሁሏም ትንሽ ትንሽ እያረኩ ነው። አነሰሳ እንዲያትሉ ሰው እንደ ቤቱን ወጥ እንደ ቅመሙ ነው የሚጣፍጠው። ዲምብላል ነው። ብዙ መብዛት የለበትም። ደግሞ ቢጫ ሆኖ ቁጭ እንዲያይል ቢጫ አረንጓዴ ሆኖ እንዲያይቀር በሙጫዋ ነው። እኔ ግን ይጣፍጠኛል። ይሄ እርድ ማለት ነው፣ የተፈጨ ሳይሆን ይሄ
ይሄ ደግሞ ዝቃቅቤ ይሄ ሞቅ ሞቅ ነው ይበቃዋል። ብዙም እኔ ሲታመስ አይጣፍጠኝ ዝቃቅቤው ማለት ነው። ይጣፋል ጣዕሙ። እንግዲህ ይሄን ይመስላል ክንውኑ። ተደባርቀው ይበርዳሉ ማለት ነው። ትንሽዬ እንግዲህ እየራሱ እንኳ ጣዕሙ ባይወጣ ማለት ይሄ ነው። ለምሳሌ ዝቃቅቤውም ዝቃቅቤ አብሹም አብሽ የሆነ የብቻው የራሱ ጣዕሙ ባይወጣም ይሄ ሁሉ ተደባልቆ መቼም የአንድ ቅመም ጣዕም ሳይወጣ አይቀርም እና ይሄን ይመስላል ውድ ቤተሰቦቼ። ምንም ችግር የለውም፣ ቀላል ነው። ብቻ እናንተ ሀገር ግቡ እንጂ ይሄ ምንድን ነው? እንትን ነው እንዴ የጥምዝ ቅመም ነው እንዴ? መቼም አፈር ነው እንዴ አትሉኝ? ይሄ አፈር ሊሆን አይችልም፣ ቅመም መሆን አለበት። ለማንኛውም ልጣረው። እንዲህ ብሎ አሁን ይበርዳል፣ ይቀላቀላል ማለት ነው። እንግዲህ ይሄ ነው ሽሮ። ገና ሊፈጭ ነው ዛሬ ያቻለሁ። እንዲህ ቅመሙን ጨመርኩኝ። አብሽ ስላለው አብሹ በእጄ ይመታል። እንዲህ እያደረጋችሁ ነው መመሳሰል። በርበሬ አንሰዋ ነው ነጭ ነው የሚሆነው።